ሰላም ቤተሰቦቼ እንዴት ናችሁ? በዛሬው ቪዲዮ ዱባይ ነው የምንሄደው። በጣም ትልቅ የሆነው የቻይና ሞልን አጂማን የሚገኘውን የቻይና ሞል እናያለን። ይሄ የቻይና ሞል እንግዲህ በጣም ብዙ ብራንዶችን ኦልሞስት ሁሉም እቃዎች ከዱባይ የሚገቡ ወደ ኢትዮጵያ የሚሸጡት እዚህ ሞል ነው። ስለዚህ ተከታተሉኝ። ይህንን የዩቱብ ቻናል የትንሄድ የዩቱብ ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ሼር አድርጉልኝ፣ ኮሜንት ስጡ። ኮሜንት ካላችሁ ጥያቄ ካላችሁ ምን ላይ ቪዲዮ ልስራ፣ ቀጣይ የት ሀገር እንሂድ የሚሉትን ነገሮች ከዛም ደግሞ ሬስቶራንቶችም ላይ ሌሎችንም ቦታዎችንም ቼክ ለማድረግ እና ሪቪው ለማድረግ እያሰብኩኝ ነው። እንግዲህ እናንተ የምታበረታቱኝ ከሆነ መቀጠል አይቀርም። ስለዚህ እባካችሁን ይሄንን ዩቱብ ቻናል ሰብስክራይብ አድርጉልን። ከዛ አብረን እንቀጥላለን ማለት ነው። በጣም አመሰግናለሁ። በመጀመሪያ ከዱባይ አብዛኛዎቻችሁ ዱባይ የምትሄዱ ሰዎች የምታርፉበት ቦታ ወደ ዴራ ነው ብዬ አስባለሁኝ። ወደ ዊምፒ አካባቢ ወይም ዴራ አካባቢ ያሉ ሆቴሎች ላይ ነው የምታርፉት፣ ወይ ደግሞ ዊምፒ ያሉ ማረፊያ ቤቶች ጋር ነው የምታርፉት ማለት ነው። ስለዚህ አብዛኞቻችሁ ቲክቶክም ላይ ብዙ ጥያቄ የደረሰኝ ምንድነው አጂማን ሲኬድ በታክሲ ነው የሚኬደው። ለ3 ለ4 ሆነው ነው የሚሄዱት። ግን ደግሞ ሰው የሌላችሁ ሰዎች፣ ብቻችሁን የሆናችሁ ሰዎች ለአንድ ሰው ለብቻ 130 ምናምን 100 ምናምን ድርሃም ማውጣት ለሚከብዳችሁ ሰዎች በጣም በቅናሽ በ24 ድርሃም ብቻ 24 ወይ 25 ድርሃም ብቻ ቀጥታ አጂማን መሄድ ትችላላችሁ። አንደኛ ይሄንን የምትሄዱበትን መንገድ ነው መነግራችሁ። ይሄኛውም እንዴት ነው የሜትሮ መቼም ዱባይ የምትንቀሳቀሱ ከሆነ ሁሉም ጊዜ ለንግድ ከሆነ የምትሄዱት በተለይ በታክሲ አይደለም የምትንቀሳቀሱት። የሜትሮ ካርድ ሁላችሁም ይኖራችኋል፣ ወይንም የሜትሮ እንትን እየገዛችሁ ነው የምትሄዱት። ስለዚህ የሜትሮ ካርድ ይኖራችኋል። ሜትሮ ከአንድ ያላችሁበት ቦታ እስከ መጨረሻው ድረስ ለመሄድ ገብታችሁ አንድ ጊዜ መጨረሻው ላይን ድረስ ለመሄድ ተመሳሳይ ክፍያ ነው የሚያስከፍሉት። ሶ ዩዥዋሊ አበሻ የሚቆይበት ቦታ ዴራ ይሆናል። ስለዚህ ዴራ ለዴራ የሚቀርበው የመጀመሪያው ሜትሮ የሚሆነው ቤኒያስ ስኩዌር ነው። ስለዚህ ቤኒያስ ስኩዌር ትገቡና ከቤኒያስ ስኩዌር ወደ አረንጓዴ ላይን ነው የሚሆነው ቤኒያስ ስኩዌር። ወደ ሬድ ላይን ለመቀየር ዩኒየን ስቴሽን ትሄዳላችሁ። ዩኒየን ስቴሽንን እንግዲህ ሁላችሁም ታውቁታላችሁ። ትልቁን ዴይ ቱ ዴይ የምንሄድበት እዛ ነው። ከዩኒየን ስቴሽን እስከ መጨረሻው ድረስ እንሄዳለን ማለት ነው። የሬድ ላይን መጨረሻው ሴንተር ፖይንት ነው። ስለዚህ የሴንተር ፖይንት መጨረሻው ድረስ ትሄዳላችሁ ከዩኒየን ስቴሽን ማለት ነው። ከዛን ሴንተር ፖይንት ከደረሳችሁ በኋላ የመጨረሻው ባቡር ነው። እዛ ወርዳችሁ ከዛን ባስ ትይዛላችሁ። ባስ የምትይዙት የአጂማን ነው። ዱባይ ሌላ አንድ ከተማ ነች። ከዛ አጂማን ደግሞ አንድ ከተማ ነው። ሻርጃ አንድ ከተማ ነው። ሰፈር ምናምን ለሚመስላችሁ ሰዎች ማለት ነው። ስለዚህ የዱባይ ማነው የሴንተር ፖይንት መጨረሻ ላይ የሬድ ላይን መጨረሻ ላይ ሴንተር ፖይንት ትወርዱና ከወረዳችሁ በኋላ የአጂማን ባስ ትይዛላችሁ ማለት ነው። ይህ ቪዲዮ ቀረጽኩላችሁ በዛው በሚሄድበት እዚህ ጋር ባስ የአጂማንን ባስ ከያዝኩኝ በኋላ ወደ ቻይና ሞል ሲሄድ ነው። ከዛን ከሴንተር ፖይንት የአጂማንን ባስ የከተማ ባስ ማለት ነው የአጂማን ከተማን ባስ ይዛችሁ ትሄዱና የመጨረሻው ቦታ ድረስ ትወርዳላችሁ። መጨረሻ ቦታ ድረስ ትሄዳላችሁ ማለት ነው። የመጨረሻው ባሱ የሚቆመው አጂማን መጨረሻው ላይ ነው። በየመሃሉ በጣም ብዙ ጊዜ ይቆማል፣ ግን በጣም ፈጣን ነው። በመኪና ስትሄዱ እንደውም በመኪና ስትሄዱና በባቡር ስትሄዱ ይሄኛው በጣም ቶሎ ነው የምትደርሱት። ለምን? ባቡሩ ትራፊክ የለውም። ኢስ ጀስት በየቦታው የሚቆመው ብቻ ነው። ትንሽ ደቂቃ ነው። በመኪና ግን በጣም ሩቅ ነው። ከዛን አጂማን መጨረሻ ባስ ስቴሽን ከደረሳችሁ በኋላ ከአጂማን ደግሞ የከተማ ባስ አለ። ከዱባይ ስቴሽን ከሴንተር ፖይንት እስከ አጂማን ድረስ 15 ብር ነው። የዱባይ ደግሞ የሜትሮ ደግሞ 3 ብር ነው። ከዛ ከአጂማን መጨረሻ ላይ ከደረሳችሁ በኋላ አጂማን መጨረሻ ላይ የቻይና ሞል አጂማን ቻይና ሞል ባስ ትይዛላችሁ። አይ ቲንክ AJ1 የሚለው ባስ ነው።
እንደዚህ ሰማያዎች ናቸው የአጂማን። ከዛ ኤጄዋን ይዛችሁ ትሄዳላችሁ ቻይና ሞል ማለት ይኸውና። ከዛ እዛ በሩ ላይ ነው የሚያደርሳችሁ። በጣም ትልቅ ነው። እቃ ከተሸከማችሁ ለታክሲ ለእቃው ሲባል አስከፍሏችሁም ሻንጣችሁ በስነስርዓት ውስጥ አስገብተውት ነው። እንግዲህ ቻይና ሞል ደግሞ እንደምታውቁት በጣም ብዙ እቃዎች ያሉበት በጣም ብዙ ሃይ ኮፒ እቃዎች የሚሸጡበት ነው። ኢትዮጵያ የሚሸጡት በሙሉ እቃዎች ከዚህ ነው የሚመጡት። ስለዚህ በጣም ቺፕ ስለሆነ በቻላችሁት መጠን ኮስት ሚኒማይዝ ለማድረግ በእንደዚህ በትራንስፖርት በሎካል በፐብሊክ ትራንስፖርት ተንቀሳቅሳችሁ 135 ድርሃም 150 ድርሃም ማለት ቀላል ነገር አይደለም። 135 ድርሃም አይ ቲንክ ወደ 3 ቦርሳ 4 ቦርሳ ነገር ይገዛል። ስለዚህ ገንዘብ ላይ ብታውሉት በ100 ብሩ 4 ቦርሳ ብትገዙ 25 ድርሃም አተረፋችሁ ማለት ነው። ስለዚህ ከሰው ጋር አብራችሁ ደግሞ ሀገር እያያችሁ ከተማ እያያችሁ ኮንፊደንሳችሁም እየጨመረ ይመጣል። እንግዲህ እንደምታዩት በጣም ትልቅ ነው። አጂማን ትልቅ ሱቅ ነው። ለሱ ለራሱ ለብቻው ቪዲዮ ይሰራል። እዚኛው ቪዲዮ ላይ አብዛኛው ሰው እንዴት መሄድ አለበት ወደ አጂማን የሚለውን ለመግለጽ ነው ፖስት ያደረኩት። ይሄንን ቪዲዮ በጣም ብዙ ሰው ስለሚጠይቀኝ ነው የት ነው የሚካሄደው ለሚለው እና እቃዎች አብዛኞቹ ሰዎች ዱባይ ዴራ እናመጣላችኋለን ይሏችኋል። ግን ራሳችሁ ሄዳችሁ መግዛት የምትችሉት ነገር ነው። ስለዚህ ሄዳችሁ እቃዎቹን ግዙና እዩዋቸው እላችኋለሁኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በጣም አመሰግናለሁ። ቲክቶኬንም ኢንስታግራሜንም ፎሎ አድርጉልኝ። በጣም አመሰግናለሁ። ባይ